ነገ ህዳር 16 ቆይ ከዛ በፊት ግን ከዛሬ ከህዳር 15 ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከታወጁልን የአዋጅ አጽዋማት አንዱ የሆነው የነቢያት ጾም ወይም ደግሞ የገና ጾም ጀምሯል። ሁላችሁንም እንኳን አደረሳችሁ እያልኩ የገና ጾም ወይም ደግሞ የነቢያት ጾም ለምን ይጾማል? እስከ ስንት ሰዓት ይጾማል? እንዲሁ በአጠቃላይ ጾም ማለት ምን ማለት ነው? ጾም ብንጾም ምን እናገኛለን? ባንጾምስ ምን እንጎዳለን? በዚህ በነቢያት ወይም ደግሞ የገና ጾምስ የተለየ ልናደርገው የሚገባን ነገር ሳለ የነቢያት ጾምን በተመለከተስ አተኩረን ልንጸልየው የሚገባ ጸሎት የትኛው ነው? ኧረ ለመሆኑ ሰባቱ የአዋጅ አጽዋማትስ የትኞቹ ናቸው? አብዛኞቻችሁ በጠየቃችሁኝ መሰረት እነዚህን ሐሳቦች አጠር አድርገን እናያቸዋለን። ታዲያ እናንተ ደግሞ አደራ ለሁሉም ሰው እንዲዳረስ በተቻላችሁ መጠን በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። ለቤቱም አዲስ የሆናችሁ ይሄ ቤት የምትጸጸቱበት ቤት ስላልሆነ አደራ ፎሎ ማድረግ እንዳይረሳ። እሺ ጾም ማለት ምን ማለት ነው? ጾም ማለት በአጭር አማርኛ መከልከል ማለት ነው። አዎ መከልከል። ከምን ስንል ከኃጢአትና ከክፋት መከልከል፣ እንደዚሁም ደግሞ ወደ ኃጢአትና ወደ ክፋት ከሚመሩን ነገሮችና እንደዚሁም ደግሞ መብሎችና መጠጦች መከልከል ማለት ነው። ጾም ስውር የብርሃን ሰይፍ ነው። አዎ የማይታይ ስውር የሆነ የብርሃን ሰይፍ ነው ጾም ማለት። አዎ ጾም ማለት ለተወሰኑ ሰዓታት ራሳችንን ከምግብና ከመጠጥ በመከልከል ጠላታችንን ድል የምንነሳበት ስውር የብርሃን ሰይፍ ነው። ቅድስት ቤተክርስቲያናችን ምእመናን በአዋጅ እንዲጾማቸው የሰራቻቸው 7 አጽዋማት አሉ። እነሱም አብይ ጾም፣ ጾመ ፍልሰታ፣ ጾመ ሐዋርያት፣ ጾመ ነቢያት፣ ጾመ ድህነት፣ ጾመ ነነዌና ጾመ ገሃድ ወይም ደግሞ የገሃድ ጾም ይባላሉ። በእነዚህ በሰባቱም አዋጅ አጽዋማት ደግሞ ከአብይ ጾም በስተቀር በደንብ አድርጋችሁ አዳምጡኝ። ከአብይ ጾም በስተቀር ሌሎቹን በሙሉ እስከ 9 ሰዓት እንድንጾም በፍትሐ ነገሥት ታዝዘናል። ይህ ማለት ከ9 ሰዓት በኋላ አይጾምም ማለት አይደለም። ከ9 ሰዓት በኋላ የጾመ ደግሞ የበለጠ በረከትን ትሩፋትን ያገኛል ማለት ነው። ዛሬ ግን ስለ ገና ጾም ወይም ደግሞ ስለ ነቢያት ጾም እንነጋገራለን። ጾመ ነቢያት ወይም ደግሞ የገና ጾም ወይም ደግሞ የህዳር ጾም በመባል የሚታወቀው ጾመ ነቢያት ከመጀመሪያው ሰው ከቅዱሱ አባታችን ከቅዱስ አዳም ጀምሮ እስከ መጥምቀ መለኮት ቅዱስ ዮሐንስ ድረስ የተነሱ ቅዱሳን እናቶቻችንና አባቶቻችን ድህነትን፣ ረድኤትንና የመሲሁን መምጣት በመጠባበቅ የጾሙት ጾም ነው። እንግዲህ ሁላችንም እናስተውል። ከአባታችን ከአዳም ጀምሮ የተነሱት ቅዱሳን ነቢያት በጭንቅና በመከራ ሆነው የጾሙት ያ ጾማቸው ወደ መንበረ ጸባዖት ደርሶላቸው ወልደ እግዚአብሔር መድኃኔ ዓለም ኢየሱስ ክርስቶስን ከዙፋኑ ስቦት ለሞት አብቅቶታል ማለት ነው። እጅግ በጣም አይገርማችሁም? ጾም የዚህን ያክል ትልቅ ኃይል አለው ማለት ነው። መድኃኔ ዓለም ኢየሱስ ክርስቶስ በነቢያት ጾም ተስቦ መጥቶ ለሰው ልጆች ድህነት ሲል እስከ ሞት ድረስ ደርሷል ማለት ነው። ታዲያ ነቢያት ሲጾሙት በነበረው ጾም መድኃኔ ዓለም ኢየሱስ ክርስቶስ ወርዶ ከጨለማ ወደ ብርሃን እስከሚያወጣቸው ድረስ አዎ በሚጾሙት ጾም ምክንያት ከመዓት ርቀዋል፣ ጸጋና ክብርን ሞገስን አግኝተዋል። በዚሁ የጾምን ጥቅም አወቅን ማለት ነው። ጾምን የጾመ ሰው ይህንን ያክል ዋጋ የሚያገኝ ከሆነ ጾምን ያልጾመ ሰው ደግሞ ምን ይጎዳል ስንል በመጀመሪያ ጥያቄውን በጥያቄ እንመልሰዋለን። እንዴት መሰላችሁ? ጾም ለምን ያስፈልጋል ከምንል ይልቅ ሃይማኖት ለምን ያስፈልጋል ብንል ይቀላል። አዎ ከሃይማኖታዊ ትእዛዛት የመጀመሪያው እኮ ጾም ነው። የመጀመሪያው ጌታችን እኮ አዳምና ሔዋንን ከፈጠረ በኋላ ያዘዛቸው ትእዛዝ ጾም ነው። አትብሉ ነው ያላቸው። የእኛን ሥጋ ተዋህዶ በአካለ ሥጋ ደግሞ ከመጣ በኋላም ደግሞ የመጀመሪያ ያደረገው እኮ በቆሮንጦስ እኮ በረሃ እኮ ጾምን ነው የጾመው አይደል እንዴ? ይህ ሁሉ የሚያሳየው ጾም ትልቅ የሆነ የመጀመሪያው ሃይማኖታዊ ትእዛዝ እንደሆነ ነው። ጾምን መቃወም ግን ሃይማኖቱንና አዛዡን ልዑል እግዚአብሔርን መቃወም እንደሆነ ስንቶቻችሁ ታውቃላችሁ? እኔ እጅግ በጣም ይገርመኛል። እውነቴን ነው የምነግራችሁ። ጾምን ለመሻር ጥቅስ መጥቀስ እኮ አያስፈልግም እንዴ? ኃጢአትን ለመስራት ጥቅስ ያስፈልጋል እንዴ? አያስፈልግም እኮ። በሃይማኖተ አበውም በፍትሐ ነገሥትም ሌሎችንም ደግሞ የቅዱሳን አባቶቻችንን ድርሰቶች ስታነቡ ምን ይላል መሰላችሁ? ክርክር፣ ጭቅጭቅ በተነሳ ጊዜ ለጾም አድሉ ይላል። አዎ ክርክርና ጭቅጭቅ በተነሳ ጊዜ ለጾም አድሉ ይላል። መብላት የሥጋ ነው፣ መጾም ደግሞ የነፍስ ነው። ስለዚህ ዓሣ ያገድፋል አያገድፍም ስትባሉ መብላት የሥጋ ከሆነ መጾም ደግሞ የነፍስ ከሆነ ለነፍሳችሁ አድሉ ስለሚል እንግዲህ መልሱን ለእናንተ እተወዋለሁኝ። ይሄ ብቻ ሳይሆን ለድህነት የማያገለግሉ ለሰው ልጅ ድህነት የማይጠቅሙ ብዙ ጥያቄዎች ይነሳሉ። መምህራንም እዛ ላይ በጣም ብዙ ሲደክሙ አያለሁ። ያ ደግሞ ትልቅ ስተት ነው ብዬ አስባለሁ። በዚህ ዘመን ያለው ይሄ ሕዝብ የሚፈልገው ኑሮ በራሱ አድክሞታልና፣ አዎ ችግሩ በራሱ አድክሞታልና የሚያጽናናው ተስፋ የሚሰጠው መንገድ አቅጣጫ የሚያሳየው ስብከትና ትምህርት ነው የሚፈልገው። ተስፋ የሚሆነው ትምህርት ነው የሚፈልገው። እውነቴን ነው የምነግራቸው። ይሄ ዓለም እኮ እጅግ በጣም ይገርማል። ስራ ያለው ትዳር አጥቶ ይጨነቃል። ትዳር ያለው ደግሞ ልጅ አጥቶ ይጨነቃል። ወይም ደግሞ እንደገና ቤተሰቡን የሚያስተዳድርበት ስራ አጥቶ ይጨነቃል። ትዳርም ስራም ያለው ደግሞ ልጅ ብቻ አጥቶ ወይም ደግሞ ጤና አጥቶ ይጨነቃል። ደግሞ ትዳርም ስራም ጤናም ያለው ደግሞ ልጅ ባለመውለዱ ደግሞ ጸበል ለጸበል ሲንከራተት፣ ሕክምና ለሕክምና ሲንከራተት ታያላችሁ። ስራንም ጤናንም ልጅንም አግኝቶ ያለው ደግሞ ሰላም አጥቶ ደግሞ ታገኙታላችሁ። ደግሞ እጅግ በጣም ይገርማል እኮ ይሄ ዓለም። አዎ በቤተሰቡ ሰላም ያጣል፣ በትዳሩ ሰላም ያጣል፣ እርስ በርስ በየቀኑ የሚጨቃጨቃል፣
በሀገርም ደግሞ ሰላም ያጣል። እጅግ በጣም ይገርማል። ስለዚህ እዚህ ቲክቶክ አልጎሪዝም ላይ የምትመጡ መምህራንና ሰባኪዎች እንደዚሁም ደግሞ ተጽዕኖ ፈጣሪ ነን የምትሉ ሰዎች በሙሉ ለዚህ ሰው መፍትሄ ሊሆን የሚችል ነገር ነው እንጂ ይዛችሁ መምጣት ያለባችሁ አሳ ያገድፋል አያገድፍም፣ ቡና ይጠጣል አይጠጣም የሚለው አይደለም ለዚህ ህዝብ የሚጠቅመው ብዬ የማስበው። ከዛ ይልቅ ግን እግዚአብሔር እንደሚሰማ፣ ከዛ ይልቅ ግን እግዚአብሔር እንደማይዘገይ እንደሚመጣ ለህዝቡ ብትነግሩት እኮ ትልቅ ተስፋ ይሆነዋል። አዎ ጸሎት እያደረጉ ያልተሰሙ የመሰላቸው ብዙ ምዕመናን አሉ። ጥያቄ ጠይቀው ልዑል እግዚአብሔር ቸል ያላቸው የመሰላቸው ብዙ ምዕመናን አሉ። እግዚአብሔር ጊዜ እየጠበቀ መልሱን ይመልሳል እንጂ ጥያቄያቸውን እንደተቀበላቸውን እንደሰማቸው ግን ልትነግሯቸው ይገባል። እኔ የቅዱሳን ተጋድሎ ላይና የቅዱሳን ቃል ኪዳን ላይ የምሰራበት ትልቁ ምክንያት ይሄ ነው። ቅዱሳን ለምዕመናን ለህዝበ ክርስቲያኑ ተስፋዎች ናቸው። አዎ ቅዱሳንን የተጠጋ ወድቆ አይወድቅም። እነሱ አማለው ከልዑል እግዚአብሔር ጋር ያስጠጉታል ያስታርቁታልና ነው። እጅግ በጣም ይቅርታ እንግዲህ ከርዕሴ ወጥቼ ወሬ አበዛሁባችሁ። ይህንን ያነሳሁበት ምክንያት ምንድነው? 2018 ከገባ እንግዲህ ይሄው 3ኛ ወር ሆነ። የመጀመሪያውን የአዋጅ ጾም ጀመርን ማለት ነው። አዎ ገና ጾም የነቢያት ጾም የመጀመሪያው የአዋጅ ጾም ነው። ታዲያ 2018 ሊገባ ሲል ጳጉሜ ላይ ብዙ እቅዶችን አቅደን ነበረ። 3 ወር ሆኗችኋል አዲስ ዓመት ከመጣ። እስኪ በራሳችሁ ላይ ምን አይነት ለውጥ አመጣችሁ? ምን አይነት መንፈሳዊ ለውጥ አመጣችኋል? ራሳችሁን ጠይቁት። ከማን ጋር ነው የምትውሉት? ከማን ጋር ነው ወጣችሁ የምትገቡት? ሰው አዋዋሉን ይመስላልና ምን አይነት ሰዎች ጋር ነው የምትውሉት? ማታ ማታ ከቤታችሁ እንደገባችሁ ቀጥታ ራሳችሁን መጠየቅ ያለባችሁ ጥያቄ ይሄ ነው ብዬ አስባለሁ። ማን ጋር ዋላችሁ? ከጓደኞቻችሁ ጋር ዋላችሁ? ምን ጥቅም አገኛችሁ? ችግር የለውም። ጥቅም ካላገኛችሁበት ተጸጸቱበትና ነገ ደግሞ ከእግዚአብሔር ጋር ለመዋል ሞክሩ። ቤተ ክርስቲያን ሂዱ፣ መጽሐፍትን አንብቡ፣ ጸበል ተጠመቁ። ከዚያ ተመልሳችሁ ማታ ትመጡና ከማን ጋር ነው የዋላችሁ? ከእግዚአብሔር ጋር መዋል እንዴት ያለ ሰላም እንዳለው ያኔ ራሳችሁ ውስጣችሁ ይነግራቸዋል። እንደዚህ አይነት ሐሳቦችን ለወደፊቱ እያነሳን እናወራለን እንነጋገራለን ብዬ አስቤያለሁ። በዚህ በአብይ ጾም ግን ዋናው ማወቅ ያለብን ትልቁ ነገር ነቢያት ይህንን የገና ጾም ጾመው መድኃኔዓለም ኢየሱስ ክርስቶስን ከዙፋኑ ስበው ማውረድ ከቻሉ እኛስ በዚህ በነቢያት ጾም በገና ጾም ጾመን ምን ልናደርግ አስበናል ነው። ሁላችሁም እንደምታውቁት ቤተ ክርስቲያናችን ስደት ላይ ናት። ምዕመናን ሞት ላይ ናቸው። ህዝቡ ደግሞ ተቸግሮ ነው ያለ። ቅድም እንደነገርኳቸው አንዱ ትዳር አጦ፣ አንዱ ልጅ አጦ፣ አንዱ ሰላም አጦ፣ አንዱ ጤና አጦ ተጨንቆ ነው ያለ። ስለዚህ ሁላችንም ለሀገራችን ለኢትዮጵያ ጸሎት ልናደርግ ይገባል። ለወገኖቻችን ጸሎት ልናደርግ ይገባል። ለቅድስት ቤተ ክርስቲያን ጸሎት ልናደርግ ይገባል ማለት ነው። እኛ ዘመኑን አንከተልም። እውነቴን ነው የምነግራችሁ። የቀድሞ አባቶቻችን በአስተማሩን መሰረት ጾማችንን በደንብ አድርገን ጾምን ልንጠቀም ይገባል። ልዑል እግዚአብሔር በትንቢተ ኢዩኤል ላይ እንደዚህ ይላል፣ በፍጹም ልባችሁ ሆናችሁ በጾምም በለቅሶና በዋይታ ወደ እኔ ተመለሱ። ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁ እግዚአብሔርም ቸርና መሐሪ፣ ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ ይላል ትንቢተ ኢዩኤል ምዕራፍ 2። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። ጾሙም ለሀገራችን ለኢትዮጵያ ሰላም፣ ፍቅር፣ አንድነትና መተሳሰብን የሚያመጣ እርስ በርስ ጦርነቱን የሚያቆምና ደም መፋሰሱን የሚያቆም ያድርግልን። ለኦርቶዶክስ ተዋሕዶ ምዕመናን አማኞቿ ደግሞ መከራውን፣ እንግልቱን፣ ስደቱንና ሞቱን የሚያስወግድልን ያድርግልን። አምላከ ቅዱሳን ልዑል እግዚአብሔር ጾሙን በሰላም ጀምረን በሰላም አስፈጽሙን ለብርሃነ ልደቱ እንድንደርስ ያድርገን። አሜን። ይቆየን።